ድንግል ማርያም ከአማላጅነት በላይ እናታችን እናት መሆን ነው ትልቁ። እንደ ኦርቶዶክስ አስተምሮ ማርያም የምታማልደው ኢየሱስን እያስፈራራች እንደሆነ ያውቃሉ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ መግቢያ ላይ እንደተመለከትነው ኦርቶዶክሳውያን ማርያም ታማልዳለች የሚል ይህ መጽሐፍ ቅዱሳዊ የሆነ አስተምሮት አላቸው። ዛሬ ግን ስለሱ ሳይሆን ላወራ የመጣሁት ማርያም በምን መልኩ ነው የምታማልደው የሚለውን ነገር የቤተ ክርስቲያን መጽሐፍትን እየከፈትን የምናይ ይሆናል። ተአምረ ማርያም 110ኛው ተአምር ቁጥር 25 ላይ ጌታችን ኢየሱስ ክርስቶስ የዚህን የካህዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት። ከመላእክት ጋር ክዶኛልና ክርስትናውንም ጥምቀቱንም ንቆ ክዷልና። ይህንም በሰማች ጊዜ ልብሷን ቀዳ ስለኔ ብለህ ይቅር ካላልከው ብላ ጡቶቿን አውጥታ ጡቶቼን ቆርጬ እጥላቸዋለሁ፣ ፊቶቼንም እሰነጥቃቸዋለሁ አለች። ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት። እንግዲህ እንደተመለከትነው የኦርቶዶክሳውያን ማርያም የምታማልደው የተለየ ስልጣን ኖሯት ሳይሆን ኢየሱስን ጡቴን ቆርጬ እጥላለሁ እንዲሁም ፊቴን እሰነጥቃለሁ እያለች እያስፈራራች እንደሆነ ተመልክተናል። ኦርቶዶክሳውያን ከቃሉ ጋር ናችሁ? ምልጃ በማስፈራራት ይሆናልን? ይህንንስ ነገር እንዴት ታዩታላችሁ? ኢየሱስስ ከዙፋኑ ተነስቶ በዛ ዕድሜው ደረቷ ላይ ተቀምጦ ለመሳም እንዴት ቻለ? መልሱ ካላችሁ መልሱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የመጀመሪያው ጥያቄ ለሙስሊሞች ነው። ሙስሊሞች ይህንን ጥያቄ እንድትመልሱልኝ ይፈልጋሉ። ነቢዩ መሐመድ ድግምት ተሰርቶበት ከሚስቱ ጋር ሳያደርግ ብቻውን ሆኖ ያደረገ ይመስል የነበረው በግዕዘኛ ነበር ድግምት የተሰራበት። ለምን ታዲያ አረብኛን ትማሩታላችሁ? ለምን ታዲያ አረብኛን ታጠኑታላችሁ? በአረብኛ እኮ እናንተ አይደላችሁ የእናንተ ነቢይ እንኳን ድግምት ተሰርቶበት ነበር። ኦኬ ቢስሚላህ። እንግዲህ የወገናችን በነቢዩ መሐመድ ላይ ድግምት ተሰርቷል እያለን ነው። እኛ ሙስሊሞች እናምናለን። ነገር ግን እሳቸው ላይ የተሰራው ድግምት ከበሽታዎች መካከል የሆነ አንዱ በሽታ እንጂ በሰይጣን ቁጥጥር ስር መሆን በፍጹም አይደለም። ያ ድግምትም ቢሆን በእሳቸው ፊዚካል ላይ እንጂ በመንፈሳዊ ሕይወታቸው ላይ ወይ ደግሞ ያደርሱት በታዘዙት መልእክት ላይ አንዳችንን ተጽዕኖ እንዳላሳደረ ማስረጃውን ይኸው ስክሪኑ ላይ ማየት ይቻላል። ኦኬ ይሄ ነው። ነገር ግን ካነሳኸው አይቀር በሰይጣን ቁጥጥር ስር በመሆን ለ40 ቀናትና ሌሊቶች አፈር ደቼ ሲበላ የነበረው የአንተ አምላክ እንደሆነ በማስረጃ ላሳየ። የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ ስናየው ሰይጣን ወደ ኢየሱስ ይመጣና ከነበረበት ቦታ ወደ ምድረ በዳ ይወስደዋል። ኦኬ የአንተ አምላክ ተከትሎት ይሄዳል። ከዛ በኋላ የማቴዎስ ወንጌል እዛው ቁጥር 5 ላይ ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰዶና እርሱም በመቅደስ ጫፍ ላይ አቁሞ ይላል። ከዚያም በኋላ ደግሞ ከዛም ያወርደዋል። ቁጥር 8 ላይ ደግሞ ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው ይላል። አንዴ እዛ ያወጣዋል፣ አንዴ እዚህ ያወርደዋል፣ አንዴ እንደዚህ ያደርገዋል፣ አንዴ ወደዛ ይወስደዋል። በዚህ ደረጃ ሲያንገላታው የነበረው አምላክ የምትለውን አካል እንጂ ነቢ መሐመድን በፍጹም አይደለም ነው። ይሄ ነው በሰይጣን ቁጥጥር ስር ሆኖ አንዴ እዛ አንዴ እዚህ እንደዚህ መከራ ማየት። ሌላኛው እንግዲህ ሐዋርያ የምትለው አካል ነው። ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ላይ እንዲህ ብሎ ይናገራል። ስለዚህ በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ይላል። የሰይጣን መልእክተኛ ተሰጥቶኛል ብሎ በኩራት የሚናገር አካል መሆኑን እንረዳለን። ይሄ የሰይጣን መልእክተኛ የተባለው አኮርዲንግ ቱ 5th century commentary ይሄ እዚህ ጋር የተገለጸው አካል ሄደክ ወይ ደግሞ በሽታ ምናምን ሳይሆን ዳይቦሊካል ፓወርስ ነው ይባላል። ይህ ሰይጣናዊ የሆነ ኃይል ነው እርሱን ሲያንገላታው የነበረው እያሉ የገዛ በ5ኛ ክፍለ ዘመን የነበሩ አካላት እንደዚህ ተረጉማሉ። ስለዚህ በሰይጣን ቁጥጥር ስር የነበሩት የአንተ አምላክና እነ ጳውሎስ እንጂ ነብዩ መሐመድ በፍጹም አይደሉም። የቴሌግራም ቻናል ላይ ጋይስ የምትፈልጉ ሰዎች ካላችሁ እዚህ ጋር ጆይን በማድረግ መቀላቀል ትችላላችሁ። ሰላም አለይኩም።